ፕሮፓጋንዳ መጨረሻ የብልጽግና አገዛዝ ኢትዮጵያን እየመራ ያለበት መንገድ ሀገርን የማስተዳደር ጥበብ ሳይሆን የማስተዋቂያ ስራ ብራንዲንግ ሆኗል። መንግስት በዲጂታል ዓለምና በቲክቶክ መስኮት ውስጥ የማይኖርባትን በልመናና በብድር ቀለም የተቀባች የውሸት ኢትዮጵያን እየፈጠረ እውነታን ለመቅበር እየሞከረ ነው። ሀገር የምትገነባው በሳይንሳዊ ምርምር፣ በትምህርት ጥራትና በምርት መሰረተ ልማት እንጂ በካሜራ አንግል አይደለም። የብልጽግና ስርዓት የሀገሪቱን ምሁራን አግልሎ ሳይንሳዊ እቅዶችን በጩኸት ተክቶ ሀገሪቱ የሙከራ ላብራቶሪ አድርጓታል። መሰረታዊ ነገሮች ተዘንግተዋል። ዜጋው በረሃብና በዋጋ ግሽበት በሚቆላበት ሰዓት መንግስት በሚሊዮን የሚቆጠር ዶላር አውጥቶ ተጽዕኖ ፈጣሪዎችን ኢንፍሉዌንስ መጋበዝ የአገዛዙን ሞራላዊ ውድቀትና የቅድሚያ ዝግጅት መጥፋት ቁልጭ አድርጎ ያሳያል። አዲስ አበባን ማስዋብ በራሱ ስህተት ባይሆንም ሀገር በጦርነት እየጋየች በሚሊዮኖች የሚቆጠሩ ዜጎች ተፈናቅለው በሜዳ ላይ እያደሩ በክልሎች ደም እንደ ጎርፍ እየፈሰሰ ከተማን ብቻ ቀለም መቀባት የታመመ ሰውን ሽቶ እንደመርጨት ነው። ይህ የቀለም ቅብ ፖለቲካ በውስጡ የገማውን ቁስል ለመደበቅ የሚደረግ የከሸፈ ሙከራ ነው። ስልጣኔ በድንጋይ ንጣፍ ሳይሆን በሰው ልጅ ክብር ይለካል። የአፍሪካ ቲክቶከሮችን ሰብስቦ አዲስ አበባን ማሳየት የፕሮፓጋንዳው ከፍተኛ ደረጃና የመጨረሻ የውድቀት ምልክት ነው። የሀገር ውስጥ ህዝብ ፕሮፓጋንዳውን ስላልዋጠለት የውጭ ሰዎችን ቀጥሮ ሰላም ነን በሉ ለማለት ለማስወራት መሞከር የባይተዋርነት ምልክት ነው። ሀገር በጩኸት በቪው ወይም በላይክ አትገነባም። ታሪክ የሚመዘገበው በቲክቶክ የቀረጸውን የውሸት ሳቅ ሳይሆን በመሬት ላይ የወደመውን መሰረተ ልማት፣ የፈረሰውን አንድነትና የጠፋውን ትውልድ መሆን አለበት። ሲጀመርም ቲክቶከር ላይ ያሉ ሰዎች ምን አይነት ወጣቶች ናቸው? አርአያነታቸው ለማንስ ይጠቅማል? እንዴትስ ይጠቅሙናል? ከአፍሪካ የተሰባሰቡ እጅግ ብልግናን የሚያስተምሩ ይሉኝታም ሆነ ነውርን የማያውቁ በዲሲፕሊን በእሴትና በእምነት ያልበለጸጉ ወጣቶችን አምጥቶ የአዲስ አበባን ከተማ ማሳየት ምንድነው ጥቅሙ? ማስታወቂያ። ከዚህ ውጭ ሌላ ልንለው አንችልም። ይህ መንግስት በሐሳብ የከሰረ፣ በድርጊት የደከመ፣ በፕሮፓጋንዳ ደግሞ የነፈዘ ስርዓት ሆኗል። በቲክቶክ ጩኸት የታጀበው የውሸት ትረካ የመሬቱን እውነት ሊቀይረው አይችልም። ጦርነት እያመረተ ሰላምን መስበክ፣ ድህነት እያመረተ ብልጽግናን ማውራትና ሳይንስን እየገደሉ ስልጣኔን መመኘት የጅልነት ቁንጮ ነው። ኢትዮጵያ የቲክቶክ ስቱዲዮ አይደለችም። ኢትዮጵያ በቁስል የተሞላች ታላቅ ሀገር ናት። የቀለም ቅቡ ተላቆ እውነታው የሚጋለጥበት ቀን ሩቅ አይደለም። ይህ በቃ ሊባል ይገባል። ሀገር በፎቶ አትገነባም። አዲስ አበባ ላይ ነፃ እርምጃ መጀመሩን ብልጽግና አስታወቀ። ይህ ዛሬ አዲስ አበባ ሽሮ ሜዳ አካባቢ በፖሊስ ተይዞ ከተወሰደ በኋላ እዚያው ፖሊስ ጽሕፈት ቤት በር ላይ በ4 ጥይት ተመቶ የተገደለው ወጣት ተገይ ባልቻ በቅጽል ስሙ ኦሮሮ የተባለው የሽሮ ሜዳ ወጣት ነው። ይህ ግድያ በአካባቢው ላይ ቁጣ አስነስቷል። ዛሬ ሽሮ ሜዳ ጸጥ ረጭ ግርግርም ሁለቱንም አስተናግዳለች። በአንድ ጎኑ የወጣቱ ሞት ሮሮ ፈጥሯል። በሌላ ጎኑ ደግሞ ህዝብ እንዴት በፖሊስ እየተወሰደ ይገደላል፣ እንዴት መንገድ ላይ ሰው ይገደላል በሚል ጩኸቱ በርትቷል ሲሉ ከምንጩ የተገኙ መረጃዎች ያሳያሉ። በዚህም ሂደት ብዙዎች የተናደዱበት፣ ብዙዎች የተበሳጩበት፣ ብዙዎች አካባቢው ላይ ትርምስ እንዲፈጠር ያደረጉት ሀገር እያስተዳደርኩ ነው የሚለው የብልጽግና አገዛዝ በመሃል አዲስ አበባ በንጹሃኖች ላይ በአደባባይ ነፃ እርምጃ መውሰድ መጀመሩ በጣም ያሳፍራል ሲሉ ተናግረዋል። በፖሊስ ተይዞ ከተወሰደ በኋላ እዚያው እስር ቤት አካባቢ በ4 ጥይት መገደሉ ህዝቡን በጣም አበሳጭቶታል። የአዲስ አበባ ወጣት በኦሮሞ መንግስት እየተረሸነ ነው ሲሉም ብዙዎች ተናግረዋል። ቁጭ ብለህ ከምትረሸን እየገደልክ ሙት መሞትህ ካልቀረ ተብሏል። ይህ አስቸጋሪ የሮሮ ምልክት ነው። አደርጋለሁ ያለ በየመድረኩ በሚያላግጥበት የውሸት ትርክት በሚያመርትበት በዚህ ሰዓት መሃል አዲስ አበባ ላይ ግን ዜጎች አድኖ የመግደል ነፃ እርምጃ በይፋ መጀመሩ ተነግሯል። ዛሬ ሚያዝያ 30 ቀን በአዲስ አበባ ሽሮ ሜዳ አካባቢ የተፈጸመው አሰቃቂ ድርጊት የስርዓቱ አምባገነንነትና የህግ አልባነቱን ጥግ ለዓለም ያሳየ ሌላው ጥቁር ጠባሳ ሆኖ ተመዝግቧል። ተገይ ባልቻ በቅጽል ስሙ ኦሮሮ የተባለው የሽሮ ሜዳ ነዋሪ በፖሊስ ተይዞ ከተወሰደ በኋላ በህግ ጥላ ስር ሆኖ ሳለ ሊጠበቅ ሲገባው እዚያው ጽሕፈት ቤቱ በር ላይ በ4 ተደብድቦ እንዲገደል ተደርጓል። ይህ ድርጊት ህግ ማስከበር ሳይሆን በጠራራ ፀሐይ የተፈጸመ የመንግስት ሽብር ነው።
አንድን ዜጋ በቁጥጥር ስር ካዋሉ በኋላ ፍርድ ቤት ከማቅረብ ይልቅ በፖሊስ ጣቢያ ደጃፍ ላይ በጥይት መረሸን አገዛዙ ከህግ በላይ መሆኑንና ለሰው ልጅ ህይወት ቅንጣት ታክል ክብር እንደሌለው ማረጋገጫ ነው። የሚገርመው ግን ይህ ግድያ የተፈጸመው ስርዓቱ ምርጫ እያካሄደ ነው በሚለው ዓለምን ለማታለል በሚሞክርበት ወቅት መሆኑ ነው። በምርጫ ስም የሚነግድ ፖለቲካና በየመንገዱ የሚፈስ የዜጎች ደም አብረው ሊሄዱ አይችሉም። ወጣት ተገኝ ባልቻ የተገደለው በፈጸመው ጥፋት ሳይሆን አገዛዙ በህዝብ ላይ የጀመረው የማሸማቀቅና የኃይል እርምጃ ሰለባ በመሆኑ ነው። ነፃ እርምጃ በሚል ስም በከተማው ወጣቶች ላይ እየተወሰደ ያለው ግድያ የስርዓቱን የመጨረሻ ውድቀት ጭንቀት መግለጫ መሆኑ ኢትዮጵያውያንን እያገቱ መሆኑ ተሰምቷል። እዚህም ሳያምርብን በስደትም ተመሳሳይ ባህሪ የምናሳየው እኛ ኢትዮጵያውያን ደቡብ አፍሪካ ላይ ይሄን እየደገምነው ነው። ከአንድ ሳምንት ገደማ በፊት በደቡብ አፍሪካ ባሉ ኢትዮጵያውያን ላይ መጠነ ሰፊ ጥቃት ሲፈጸም በሺዎች የሚቆጠሩ የሀገሬው ዜጎችም ስደተኞችም ከደቡብ አፍሪካ ላይ እንዲወጡላቸው የሚጠይቁ ትዕይንተ ህዝቦችን ሲያካሂዱ ሰንብተዋል። ይህ በዓለም አቀፍ መገናኛ ብዙሃን ጭምር ከፍተኛ የዜና ሽፋን አግኝቷል። የኢትዮጵያ ውጭ ጉዳይ ሚኒስቴር መግለጫ ሰጥቶበታል። አዲስ ማለዳም ከሰጠችው የዘገባ ሽፋን ባሻገር በዚያው በደቡብ አፍሪካ የተባበሩት የኢትዮጵያውያን ማህበረሰብ ፕሬዝዳንት አቶ ዮሐንስ ሀቢቡ ጋርም ቆይታ ማድረጓ የሚታወስ ነው። እዚህ ላይ ግን ኢትዮጵያውያንም ተሳትፎ እያደረጉ መሆኑ እጅግ አሳፋሪ ነው ሲሉ ገልጸዋል። መንግስት ተጨማሪ ጦር ሰራዊትና ጸረ አውሮፕላን መሳሪያዎችን ወደ ኢትዮጵያ ድንበር አስጠግቷል ተባለ። ሱዳን ወታደሮቿንና ጦር ጸረ አውሮፕላን መሳሪያዎችን ወደ ኢትዮጵያ ድንበር ያስጠጋችው የቤኒሻንጉል ጉሙዝ አዋሳኝ በሆነው ብሉ ናይል ግዛት እንደሆነ ብሉምበርግ ዘግቧል። የሱዳን ጦር ሰራዊት ጄኔራል ዛፊር ኡመር በአካባቢው አዲስ እንቅስቃሴ አለ በማለት እንደተናገሩት የዜና ምንጩ ጠቅሷል። የሱዳን መንግስት የአማራ ክልል አዋሳኝ በሆነውና ገዳርፊ ግዛት ውስጥ በሚገኝ ጋላባት እንዲሁም ከኢትዮጵያ ጋር በምትወዛገብበት አልፋሽጋ በተባለው አካባቢ በብዛት ወታደሮቿን እያሰፈረች መሆኑን የዘገበው ደግሞ ሱዳን ትሪቡን ጋዜጣ ነው። የሱዳን ወታደራዊ መንግስት ይህንን እርምጃ የወሰደው ከባህር ዳር የተነሳ የኤሚሬቶች ድሮን በካርቱም አውሮፕላን ማረፊያ ላይ ጥቃት ፈጽሟል በማለት በከሰሰ በማግስቱ መሆኑ ተዘግቧል። የጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ የህወሓት ቡድን ዛሬ ሚያዝያ 30 በታጣቂዎች ጥብቅ ጥበቃ ተደርጎለት በጊዜያዊ አስተዳደር የካቢኔ መሰብሰቢያ አዳራሽ ውስጥ የካቢኔ ስብሰባ ጀምሬያለሁ ብሏል በማለት ወቀሱ። ጀነራል ታደሰ ድርጊቱ ቀጣይ አደገኛ ምዕራፍ መጀመሩ ይፋ የሆነበት አጥፊ እንቅስቃሴ ነው በማለት በጽህፈት ቤታቸው ማህበራዊ ትስስር ገጽ ላይ ዛሬ ቀትር ላይ ባወጡት አጭር መግለጫ ኮንነዋል። ይህንን ህገወጥ ተግባር ተከትሎ በትግራይ ህዝብ ላይ ለሚደርስ ሁሉን አቀፍ ጥፋት እና አደጋ ተጠያቂው በጉልበት የአስተዳደር ስልጣን ለመያዝ እየሞከረ ያለው አካል ነው ሲሉ ጄኔራሉ አስጠንቅቀዋል። ዛሬ ጠዋት የህወሓት ሊቀመንበር አዲስ አዋቅር ያሉትን ካቢኔ ስብሰባ ሲመሩ የሚያሳይ ምስሎች ህወሓት በማህበራዊ ትስስር ገጾች አሰራጭቶ ታይቷል። ዛሬ ከረፋዱ 5:30 ገደማ በመቀሌ ከተማ ላይ የጦር ጀት ሲበር ታየ። በከተማ ላይ የጦር ጀት ሲበር በታየው ሳምንት ውስጥ የዛሬው ለሁለተኛ ጊዜ ነው። የጦር ጀት በከተማዋ ላይ በድጋሚ መታየቱ ነዋሪዎች ስጋት ላይ እንደጣለ ከክልሉ የሚወጡ መረጃዎች አመላክተዋል። የጦር ጀቱ ከየት እንደተነሳ ለጊዜው አልታወቀም። ተዋጊ ጀቱ በከተማዋ ላይ ሲበር የታየው ደብረጽዮን ገብረ ሚካኤል ከጦርነት በፊት በተካሄደው ክልላዊ ምርጫ መሰረት አቋቋምኩት ያሉት የትግራይ ካቢኔ የመጀመሪያውን ስብሰባ እያደረገ በነበረበት ሰዓት ነው። ከፋኖ ታጣቂዎች እንዲሁም ከኤርትራና ከሱዳን ጀነራሎች ጋር ግንኙነት በመፍጠር በአዲስ አበባ የሽብር ጥቃት ለመፈጸም አቅዷል በተባሉ 14 ተጠርጣሪዎች ላይ ተጨማሪ የምርመራ ጊዜ ጠየቀ። ዋዜማ እንደተመለከተችው ይህንን ምርመራ ሰነድ ሚያዝያ 26 ቀን በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀረቡት ጄኔራል አስናቀው ሲሳይ ይመሩታል የተባለው የኢትዮጵያ ቃል ኪዳን ድርጅት የተባለ ህገወጥ አደረጃጀት አባላት ናቸው በተባሉ ተጠርጣሪዎች ላይ ምርመራ እያደረገ መሆኑን ያስረዳል። ጄኔራል አስናቀው አብርሃም መሐመድ፣ አያሌው ሞላና ቀሲስ እንዳለም አሻግሬ ጨምሮ 11 ተጠርጣሪዎች የሚገኙበት ቡድን አዲስ አበባን በአራት ወታደራዊ ቀጠናዎች በመከፋፈልና ከታጣቂዎች ጋር በመቀናጀት ለከተማዋ ውጊያ ሲዘጋጅ እንደነበር በሰነዱ ላይ ተጠቅሷል ተብሏል። ፍርድ ቤቱ የፖሊስን የምርመራ ውጤት መርምሮ ትዕዛዝ ለመስጠት ለግንቦት 3 ቀን ተለዋጭ ቀጠሮ ሰጥቷል። ጄኔራል አስናቀው በደርግ መንግስት የጦር መኮንን የነበሩ እንደሆነ ተጠቅሷል። ገዢው ብልጽግና ፓርቲ ትላንት በአማራ ክልል ምስራቅ ጎጃም ዞን ደብረ ማርቆስ ከተማ በጠራው የምርጫ ቅስቀሳ ላይ አልተሳተፋችሁም፣ የምርጫ ካርድም አላወጣችሁም የተባሉ 7 የደብረ ማርቆስ ፖሊስ ቴክኒክ ኮሌጅ መምህራንና
28 ተማሪዎች በደህንነት ሰዎች ታፍነው እንደተወሰዱ ኮሌጁ አስታወቀ። ኮሌጁ ዛሬ በማህበራዊ ትስስር ገጹ ባወጣው መግለጫ ባለፉት 30 ቀናት የኮሌጅ ተማሪዎችን፣ መምህራንና የአስተዳደር ሰራተኞች በግዳጅ ከ5 እስከ 7 የሚደርስ የምርጫ ካርድ በተለያዩ ሰዎች ስም እንዲያወጡ እንደተገደዱና ድርጊቱን በመቃወም ለሚመለከተው አካል አቤቱታ ማቅረቡን ገልጧል። የኮሌጅ አስተዳደር የምርጫ ካርድ የወሰዱና ያልወሰዱ መምህራን፣ ሰራተኞችና ተማሪዎች ለይቶ ሪፖርት እንዲያቀርብ በደብዳቤ በተደጋጋሚ እንደተጠየቀና ኮሌጁ በምርጫ ሂደቱ በቀጥታ እንዲሳተፍ እየተገደደ መሆኑን የኮሌጁ መግለጫ አስታውቋል። ኮሌጅ ያለ አግባብ በቁጥጥር ስር የዋሉ የኮሌጅ መምህራንና ተማሪዎች በአስቸኳይ እንዲለቀቁ ጠይቋል። ይቺ ነች በአንድ ሰው 7 የምታውቋቸውን ዘመድ አዝማድ በህፃናትም ስም ማስታወቂያው ወይም ካርድ እንዲወጣ እየተደረገ ነው። ምርጫ ቦርድ ቢኖር ኖሮ ይህንን ማስቆም እንደሚችል እንረዳለን። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮ በቀጣይ ቀናት ወደ ኢትዮጵያ፣ ኬንያና ግብጽ ያቀናሉ ተባለ። ማክሮ አዲስ አበባ የሚገቡት በመጪው ረቡዕ ሲሆን በቆይታቸው ከአፍሪካ ህብረት ሊቀመንበር ሙሐመድ የሱፍና ከተመድ ዋና ጸሐፊ አንቶኒዮ ጉቴሬስ ጋር እንደሚወያዩ የፈረንሳይ ዜና ወኪል ዘግቧል። ማክሮን ኬንያን በመጪው ሰኞና ማክሰኞ በምታስተናግደው አፍሪካ ፎርዋርድ በተሰኘው የአፍሪካ ሀገራት መሪዎችና የአህጉራዊ የንግድ ድርጅቶች ኃላፊዎች ላይ እንደሚገኙም ዘገባ አመልክቷል። ስብሰባው በኢኮኖሚ ልማትና ድንበር ዘለል ኢንቨስትመንት ዙሪያ ለመምከር ያለመ ነው ተብሏል። ፈረንሳይ ከቀድሞ ቅኝ ግዛቶቿ የምዕራብ አፍሪካ ሳህል ሀገራት ጋር የነበራት ግንኙነት በመበላሸቱ ከሌሎች አፍሪካ ሀገራት ጋር ግንኙነት ለማጠናከር እንቅስቃሴ በማድረግ ላይ እንደምትገኝ ተገልጿል። በረከት ወርቁ ወይም በረከት ገበሬዋ ተብላ የምትጠራዋን ጨምሮ 4 ሰዎችን በወንጀል እንደሚፈልግ የኢትዮጵያ ፌዴራል ፖሊስ አስታውቋል። በረከት ወርቁ አደራ፣ ጌታቸው አሞኘ ያየህ፣ ይልቃል የኔ ሰው ዘለቀ፣ አቡሽ አየለ ገነት የተባሉት ፎቶአቸውን ለጥፎ ፖሊስ አፋልጉኝ እያለ ነው። ፖሊስ በከባድ የሙስና ወንጀል እንደሚፈልጋቸውን ያስታወቀው ይህም እርሻ ላይ ልማት እናለማለን ብለው ለትራክተርና ለሌሎች ወጪዎች የወሰዱትን ነዳጅ ቸብችበውታል ይላል። ግለሰቦቹ የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተርና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ በገበያ ላይ የነዳጅ እጥረት እንዲከሰት አድርገዋልም ሲል ክሱ ላይ የተመሰረተባቸው 13 ግለሰቦች እነዚህ ጥቂቶቹ ናቸው። ቻናች ቤተሰቦች የዛሬው ዕለተ ዜናችን የዕለቱ መረጃችን ይህንን ይመስል ነበረ። ስለተከታተላችሁ እናመሰግናለን። መልካም ቆይታ